አንድ ምስኪን ሳዳት ከማል ምስኪን መጀመሪያ ቃል በቃል የሆኑ ኪታቦችን ይዘው ይመጣል ቃል በቃል በእርሳስ ቃሉ እየተነገረው ከዚያ በኋላ ከስራ ፈትሃ ضማ እየተደረገለት የሚያውቀውን ነገር ያስተላልፍ ነበር ናም ይሄ ችግር የለው የሰራ አካላቱ በሙሉ ተውሂድና ሱና ነበር ሲል የነበረው ማለት ነው ይሄንን ጉዳይ ይሄንን የኢብኑ መስዑዶችን አንድነት አስመልክቶ ባህር ዳር ላይ ልብሱን ቀዶ ስሞት የሚቀብረኝ አጥቼ ጀናዛዬ አሞራ ይብላው ከነሱ ጋር አንድ ከመሆን አለ ከነሱ ጋር አንድ ከመሆን ጀናዛዬ ዛሬ አልቅሱ እናንተ ሰዎች ለእናት ለአባቶቻችሁ ለቤተሰቦቻችሁ ዛሬ አልቅሱ አለ ዛሬ ሁላችንም አስለቀሰን ሳዳት ያንን ዳዋ ያደረገ ጊዜ ማለት እንዴት አንድ ሁን ይሉኛል እኔ ከቀብር አምላኪዎች ጋር የቃጥባሬ መንዙማን አምጥቶ ከነዚህ ሰዎች ጋር ነው አንድ ሁን እንባለው አንድ ከመሆን ጀናዛዬ ምን ይብላው አሞራ ይብላው አለ ኢብኑ ሙነወር በተደጋጋሚ ጽሁፎችን ጻፈ በማን ላይ በኢብኑ መስዑዶች ላይ ከማን ጋር አንድ በመሆናቸው ከሱፍይና ከኢኽዋን ጋር አንድ በመሆናቸው ማለት ነው ከዛ በኋላ እነዚህ ሰዎች አደጋ ናቸው ተባለ መጀመሪያ በኢብኑ መስዑዶች ላይ ስራ ተሰራና ተሳካ አይደለ አሁን ደግሞ ወጣቱን ይዘዋል እነ ሳዳት እነ ኢብኑ ሙነወር ወጣቱን ይዘዋል ስለዚህ እነሱን ማርገብ ያስፈልጋል ውስጥ ለውስጥ ስራ እየሰሩ ነው ዶክተር ጄላን ምን አለ አትቸኩሉባቸው ጠብቋቸው ወጣቶች ናቸው አልበሰሉ እሳት ከስር ያነደድባቸው ስለሆነ ይበስላሉ ስለዚህ እስቢሩ عليه አትቸኩሉ ይመለሳሉ እስቢሩ عليه سيهدؤون كما هدأ هؤلاء ኢብኑ መስዑዶች እንደተመለሱት ሁሉ እነርሱም ይመለሳሉ ወጣቶች ናቸውና ተዋቸው ዛሬ ሰብራርጉ ወጣቱ እነሱን እየተከተለ ነው ስለዚህ ምን ያስፈልግ ሰብራርገን ወደኛ እንዲመጡ ማድረግ ነው መምጣታቸው አይቀርም ሰብራርጉ አለ ለካሱ የሰራ ያለ ስራ አለ ምን እንደሆነ ሳይታወቅ ስጋዬ አሞራ ይብላው ያለ ሰውዬ ሳይሞት በህይወት እያለ لا اله الا الله አይ እነሱ ያሉት ልክ ነው አለው እነሱ ያሉት ለምን ለመስላህ ነው ያሉት ምን ነው አንድ ነን ያሉት እነሱ ኢብኑ ሙነወር መጣ ለመስላህ ነው አንድ ነው ያሉት ትላንትና አስከር ሚሳኤል ተኩስ ነበር ትላንትና ኒውክሌር ቦምብ እያፈነዳ ነበር እኮ የቁርአንና የሐዲስ ኒውክሌር ቦምብ ማለት ነው በማን ላይ በኢብኑ መስዑዶች ላይ ወጣቱ አፈርድን አይናቸው ለአፈር እንዲላቸው እያደረገ ነው ቀሳረው አመጡና ቢስሚላህ እያሉ አሻሽተው ጀርባቸውን ሲያረጉ አስገቧቸው ሲገቡ ድረስ ምክንያቱ ሳይታወቅ ምን እንደሆነ ሳይታወቅ ባንዴ ተገልብጠው ቁጭ አሉና ያ የነበረ ተህዚር ያ የነበረ ረድ ያ ሁሉ የኢኽዋን ጥላቻ ያ ሁሉ የኢብኑ መስዑድ ጥላቻ የት እንደሆነ ሳይታወቅ ባንዴ መተው ረገብ ወጣቱን ረገብ ጽሁፎች መጡ ማምሮች መጡ ከዑለማዎች ጋር ከጦርነት ተከፈለ ከነሻ ሐሰን ጋር ሱብሃንአላህ አልዓዚም አብረስ ይባል ለካ የኢብኑ መስዑድ ሰዎች ኢኽዋኖች በእነርሱ ላይ የሰሩትን ስራ የኢብኑ መስዑድ ሰዎች ደግሞ በእነ ኢብኑ ሙነወር ሰርተው ውጤታማ አድርጓቸው በድብቅ አንድ የመናዊ ሼኽ አምጥተው ከኢብኑ መስዑዶች ጋር አስታርቀዋቸው በማን ዲን ላይ ነው ማን የሚታረቀው በማን ዲን ላይ ነው ማን የሚታረቀው ያ አኺ ሱብሃንአላህ አልዓዚም ከዛ ወዲያው ተገለበጡና ምን አሉ ኢብኑ መስዑዶች ሰለፊዮች ናቸው ሌሎችስ ወላት ሐዳዲዮች ዘግይተው መጡ ሐዳዲዮች ናቸው ወሰን አላፊዮች ናቸው ትላልቅ ዑለማዎችን እነ ሸህ ሐሰን ገላው
ጺማቸው በእንጨት ላይ የበቀለች ጺም ነው ማለት ሽበታቸው በእንጨት ላይ የበቀለ ሽበት ነው። ለምን እናንተ ትክክል አይደላችሁም ተመለሱ ወደ አቋማችሁ ተመለሱ የሰለፎችን መንገድ ለቃችኋል ሐቁን ትታችኋል ወደ አላህ ተመለሱ ስላልዋቸው ማለት ነው። በጣም የሚገርማችሁ አብዱል ከሪም እነሱ ሐሰን ገላውን ሽበታቸው በእንጨት ላይ የበቀለ ሽበት ነው ያሉት እነ ኢብኑ ሙነወርና ሳዳት ከማል ዛሬ የመጅሊሱን ሰዎች እድሜ ጠገብ لا إله إلا الله እድሜ ጠገብ ዑለማዎች ናቸው ትላንትናስ በሱና ላይ ያሉትን ዑለማዎች ሽበታቸው በእንጨት ላይ የበቀለ ሽበት ላይ ያሉ ሰዎች ማለት ነው። ዛሬ አላህ ረአቢም ሌሊት ቆማችሁ ዱዓ አድርጉላቸው ታይስ የሙስሊም መሪዎች ናቸው። ስለዚህ እነዚህ ሰዎች የሙስሊሞች መሪዎች ናቸውና ሌሊት ተነስታችሁ ዱዓ አድርጉላቸው። የሱና ሰዎችስ እርገሟቸው። انظر يا اخي አረባካችሁ እነዚህ ሰዎች በዚህ መልኩ ወጥተዋል ከሐቅ መንገድ አፈንግጠዋል ሲባል ሱብሃንአላህ العظيم حسبنا ما وجدنا عليه اساتذتنا መጣ ሰዎችን በምድር መለካት ያለብን በቁርአንና በሐዲስ ነው መለካት ያለብን። يا اخي اسالك بالله እኛ ዛሬ ዲናችን ማንም ሰው ይሄ ነው ብሎ የሚያሳየን አይደለም። ግልጽ ነው አይደል? ዋጋ የተከፈለለት ከሰባት ሰማይ ከአርሽ በላይ የወረደ ቁርአን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ያስተላለፉት ዲን ነው መከተል ነው ያለብን ማለት ነው። በሰለፎች ግንዛቤ ይሄንን ዲን ነው የምንከተለው እንጂ ዛሬ አንተ በጣም የሚገርማችሁ ማለት ነው እነዚህን ሰዎች ሽሪላ ብለው እነሱ ያሉት ሐቅ ነው ከዛ ውጪ አንወጣም የሚሉ ሰዎች አብዛኞቹ ኩቱቡ ሲታ የቀሩ ተፍሲር የቀሩ የአቂዳ ኪታቦች የቀሩ የተለያየ ትላልቅ መሳይሎችን ገብተው ፈትፍተው የተማሩ ሰዎች ያን ነገር በሙሉ ትተው ሽሪላ ብለው ለማን ለኢብኑ መስዑዶች ለተወሰኑ የሆነ በዱንያዊ ትምህርት በአካዳሚ ትምህርት ዩኒቨርሲቲ ገብተው ለወጡና መጽሐፍና መናገር ለሚችሉ ሰዎች ራሳቸውን አስገዝተው ሱብሃንአላህ العظيم ሙታጀራ አካባቢ የነበረው ጀማዓ ከዛሬ አመት በፊት ከዛሬ 2 አመት አካባቢ ምን አይነት ዳዕዋ እንደነበረ በጣም የሚገርም ሐቅ ላላቸው ምንላቸው ጣሊበል ኢልሞች ናቸው ምንላቸው ሰዎች በዚህ መልኩ ራሳቸውን ለእንደዚህ አይነት ሰዎች ሽሪላ ብለው ምን አደረጉት? ባዶ ሆነ ዳዕዋው ማለት እኛ እስልምናችን ዲናችን ወህይ እንጂ በወህይ የሚመራ በቁርአን በሐዲስ የሚመራ እንጂ በሰዎች የአእምሮ ጭማቂ የሚመራ አይደለም። ሐቅ ሲመጣልህ ወደ ሐቅ ስትጠራ ወደ ቁርአን ስትጠራ ወደ ሐዲስ ስትጠራ አልቀበልም እከሌ ያለውን ነው የምትል ከሆነ ድርሻ አለ ከሙሽሪኩል አረብ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም በተላኩባቸው ከሃዲያኖች እክትዳ እያደረክ ነው ማለት ነው።